ዛሬ ብር ሲሰጥ ወይ ሰዓትን ሽጠ ነው ወይ ጉልበትን ሽጠ ነው ወይ ዕውቀትን ሽጠ ነው። ኤክስቼንጅ አድርገ ነው እንጂ ፍሪ መኒ የለም። ፍሪ መኒ የሚባል ነገር የለም እዚህ ምድር ላይ። ኤክስቼንጅ ነው ያደረገው። ለምሳሌ አረብ ሀገር የምትሰሩ ሴቶች ብዙ ነገር ነው ኮስት የሚያደርጋችሁ፣ እድሜያችሁ፣ ሰዓታችሁ። ይህን ሁላ ኤክስቼንጅ አድርጋችሁ ነው ብር የምትቀበሉት። $200፣ $300፣ $500 ትሆን ያንን የሚሰጧችሁ። አንተ ይሄን ያህል ቫልዩ ታደርጋለህ፣ ያንተ ቫልዩ ይሄን ያክል ነው። ያ ማለት አንተ ለኛ የሰጠን ሰዓት እኛ ካልኩሌት አድርገን በብር ስንቀይረው ይሄን ያክል ነው ብለው በብር ካልኩሌት አድርጎ ይሰጧቸዋል። ለምሳሌ አሁን ስራ ስሰራ እኔ በሰዓት ሲከፈለኝ አንተ በዚህ ሰዓት ወርዝ የምታደርገው ይሄን ያህል ነው ብለው የሚሰጡኝ ማለት ነው። ያንን ብር እኔ ወስጄ ዌስት ሳደርገው ዌስት እያደረግኩት ያለሁት ብሩን አይደለም። አሁን ብዙ ሰው ብር አጠፋ አይደለም፣ ብሩን አይደለም እያጠፋ ያለሁ፣ ሰዓትህን ነው፣ ጉልበትህን ነው፣ ዕውቀትህን ነው፣ ጊዜን፣ እድሜን። እነዚህ ነገሮች ሁላ ተደምረው በዛ ብር ውስጥ አሉ። ያንን ብር ስታጠፋው ይህንን ሁላ ነው እያጠፋ ያለው። አልገባህም እንጂ ሰው ብር ሲያጠፋ ኖርማሊ ወረቀቱን ያጠፋ ይመስለዋል። ወረቀቱን አይደለም እያጠፋ ያለው። በወረቀቱ ኤክስቼንጅ ያደረግከው ምንድን ነው? ወረቀቱ ውስጥ ኤክስቼንጅ ያደረግከው በወረቀቱ ምንድን ነው? ያ ወረቀቱ ያ ከረንሲ ሰዓትን፣ ጉልበትን፣ ጊዜን፣ ዕውቀትን ይዟል አይደለም እንዴ? ሆነስትሊ ስፒኪንግ አይደለም? ኤክስቼንጅ ያደረጋችሁት ያንን ነገር ነው። ሶ when you waste your money, you're wasting your time, you're wasting your energy, you're wasting your knowledge አይደለም? ይህንን ሁላ ዌስት እያደረጋችሁ ነው ማለት ነው። ስለዚህ ፋራቱን አባቴ ነቃበል። ማንኛውም ብር ወደ አንተ ሲመጣ እኔ ብዙ ጊዜ ፋራ ሆኛለሁ። ብዙ ብሮች ወደ እኔ መጥተው ብዙ ብሮች ዌስት አድርጌያለሁ። ግን ፋራ አትሆንም። እንደኔ ፋራ ሳትሆን ነቃትልና ብርን ያዝ። አባቴ ይሄ ሰውዬ ብር አይጋብዝም። አዎ አልጋብዝም፣ ፋራ ነኝ። አባቴ እንደዚህ ብር አያወጣም። አዎ አያወጣም። ይሄ አባቴ የለበሰው ልብስ ትናንት ላስት ይር ያደረገውን ልብስ እኮ ነው አሁንም ደግሞ ያደረገው። ሶ ዋት? ላስት ይር ያደረኩትን ልብስ ባደርገው ሶ ዋት? እኔ ማለት ልብሴ ነኝ እንዴ? አንተ የዘመነ ልብስ አድርግ አለ አይደል? አይምሮ የተግማማ እንደዛ አይደለም። ሶ you have to be በቃ ዋይዝ። በህይወታችሁ ላይ ዋይዝ መሆን አለባችሁ። ማንንም አትስሙ። ምክንያቱም አንደኛ ደግማችሁ ሰዓታችሁን መግዛት አትችሉም። አንዴ ካለፈ አለፈ። ወደ ኋላ ተመልሼ እድሜን መግዛት አልችልም። የወደፊት ህይወቴን ግን ማስተካከል እችላለሁ። እና ዋይዝ ሁኑ። ያላችሁን ነገር ያዝ አርጋባት። ያዝ፣ ፍሬን ያዝ፣ ፍሬን ያዝ። እሺ